እንደ አንስታይን፣ ዳቪንቺ እና ኒውተን ያሉ የዘመናዊው ዓለም ሳይንቲስቶች መሪዎቹን ስለመሩ አራት ሙስሊም ሳይንቲስቶች ዛሬ እናያለን። አንደኛ፣ በታሪክ ላይ የመጀመሪያው የበረራ ሰው አቡ አልቃሲም ኢብኑን ፈርናስ ነው። ምን የራይት ወንድማማቾች መስለውኝ ልትሉ ትችላላችሁ። በ9ኛው መቶ ክፍለ ዘመን የራይት ወንድማማቾች ከመወለዳቸው ከ1020 ዓመታት በፊት በሰው ልጆች ታሪክ ውስጥ ለመጀመሪያ ጊዜ ሳይንሳዊ በረራን የሞከረው ኢብን ፌርናስ ነበር። ራሱ ዲዛይን ባደረገው መሳሪያ ተጠቅሞ በአየር ላይ ረዥም ሰዓት መቆየት እንደሚቻልና ከዛም ምንም ሳይሆኑ በእርጋታ መሬት ላይ እንዴት ማረፍ እንደሚቻል የተናገረውን በማሳካት ፈጽሟል። ናሳ በስፔስ ላይ ያለን አንድ ክሬተር ለሳይንሳዊው ዓለም ላበረከተው አስተዋጽኦ ሲል በኢብን ፌርናስ ስም ሰይሞለታል። ከዚህም ባሻገር ኢብኑ ፈርናስ በኬሚስትሪ፣ በፊዚክስ፣ በስነ ፈለክ ዘርፎች ከፍተኛ ስራዎችን ሰርቶ አልፏል። የራሱን ልዩ ዘዴዎችንና የተለያዩ ድንጋዮችን በመጠቀም ጠርሙሶችን ለማምረትም ችሏል። ለመጀመሪያ ጊዜም ጠርሙሶችን እንዴት ማቃናትና ማስተካከል እንደሚቻል ከገባው በኋላ መነጽሮችን መፍጠር የቻለም ስመገናና ሳይንቲስት ነበረ። ስለ መነጽር ካወራን ደግሞ በዝርዝራችን ውስጥ ወዳለው ሁለተኛው ሰው እናመራለን። ሁለተኛ፣ የአይን ሕክምና ሳይንስን መሰረት የጣለው ኢብኑ ሃይተም። ኢብን ሃይተም የኖረው በ10ኛው መቶ ክፍለ ዘመን ነው። በፊዚክስና በሂሳብ ላይ የሰራው ስራ በአውሮፓውያኖች ቋንቋ ተተርጉሞ የስነ ፈለክ ተመራማሪዎች ለሆኑት እንደ ኬፕለር፣ ኒውተን፣ ጋሊሌዮ እና ዳቪንቺ ያሉ ስመገናና ሳይንቲስቶች ለሰሯቸው ስራዎች ከፍተኛ አስተዋጽኦ አድርጎላቸዋል። ቡክ ኦፍ ኦፕቲክስ በሚለው መጽሐፉ ስለ አይን አናቶሚ፣ አይን በብርሃን ላይ ስላለው አሰራር፣ ስለ እይታ ችሎታችንና እንደዚሁም በመቶዎች በሚቆጠሩ ሌሎች ጉዳዮች ላይ ልክ በብርሃን አሳላፊ ነገሮች ላይ የብርሃን መሰበርን ከብርሃን ጋር በተያያዘ ጥናት በማድረግ በዚህ ዘርፍ ላይ ባለው መሪነት የብርሃን ጥናት አባት የሚል መጠሪያን በታሪክ ላይ ለማግኘት በቅቷል። ከዚህ በተጨማሪም የፎቶ ማንሻ ሞዴልንም ማግኘት የቻለ ሰው ነው። በርቲህም ለመጀመሪያ ጊዜ የፎቶ ማጥቢያ ክፍል ወይም ዳርክ ሩምን የተጠቀመ ቀዳሚውም ሰው ነው። ሶስተኛው የሕክምና መሪው ኢብን ነፊስ ከአውሮፓውያኖች 300 ዓመታት ቀደም ብሎ የደም ዝውውር ማዕከሉ ልብ መሆኑን ያስረዳ የመጀመሪያው ሳይንቲስት ኢብን ነፊስ። በርካታ ስራዎቹንም ከሕክምናዎቹ ይልቅ በበሽታዎቹ መንስኤዎች ላይ ትኩረት አድርጎ በመስራት ይታወቃል። የመካከለኛው ዘመን ታላቅ ፊዚዮሎጂስት በሚል እውቅናን ለማግኘት የቻለበትን ደም ከልብ ተነስቶ በደም መተላለፊያ ቱቦዎች አማካኝነት ወደ ተለያዩ የሰውነታችን ክፍሎች የሚያልፉበትን ስርዓት ለመጀመሪያ ጊዜ ማሳየት የቻለ ታላቅ ሰው ለመሆን በቅቷል። አራተኛ፣ የአንጻራዊነት ንድፈ ሐሳብ አቀንቃኙና ፈርቀዳጁ አቡ ዩሱፍ አልኪንዲን በአራተኛ ደረጃ እናያለን። በአውሮፓውያኖች ዘንድ በ9ኛው መቶ ክፍለ ዘመን ታዋቂ የሆነ የመጀመሪያው ሙስሊም ፈላስፋ አቡ ዩሱፍ አልኪንዲ ነው። ፍልስፍና ከአላህ ጋር የመድረስ ዓላማን አንግቧል የሚል አተያይ ያለው፣ ይህንንም ዓላማ በመያዝ ከ20 የተለያዩ የእውቀት መስኮች የተውጣጡ 277 መጽሐፎችን ለመጻፍ ችሏል። ከሰራቸው ስራዎች ውስጥ በብዙዎች ዘንድ ጎልቶ እንዲታይ ያደረገው ከአንስታይን አስቀድሞ ባገኘው የሪላቲቪቲ ቲዎሪ ወይም የንጽጽር ንድፈ ሐሳብ ግኝቱ ነው። በአስትሮሎጂ ወይም በስነ ከዋክብት ላይ ጥናት በማድረግም ዩኒቨርስን ለመጀመሪያ ጊዜ እንደ ግሎብ ወይም እንደ ዓለም በመግለጽና
ወደ ውስጥ የሚሰፋ ሊሆን እንደማይችል ያስረዳ ቀዳሚው ሰው ነው። በታሪክ መጽሐፍ ላይ የተገለጹ እንደነሱ ያሉ በሺዎች የሚቆጠሩ የሙስሊም ሳይንቲስቶች አሉ። በእያንዳንዱ ዘርፍ ላይ ፈርቀዳጅ የሆኑ ሐሳባቸውን ከቁርአን ባገኙት ትምህርት ጀምረው በመስራት ብዙዎቹ ስኬታማ ለመሆን ችለዋል።